ባለ ሁለት መኝታ በ4.4 ሚሊዮን በ6 ወር ጊዜ ውስጥ ተረክበው ቤታቸውን እየኖሩበት ይገኛሉ። ተንጣለለ ሰፊ ቅንጡ ኮምፓውንድ አፓርትመንት ነው። ባለፉት 58 ዓመታት በትልቅ ቢዝነሶች የቆየ በጣም ትልቅ የሆነ ካምፓኒ ነው። ሰላም እንደምን አለ? ስምህንና ዛሬ ስለምታወራልን ፕሮግራም አጠር አድርገህ ንገረን። እሺ አመሰግናለሁ። ስሜ አምሩዲን እባላለሁ። የሪል ስቴት ሽያጭ አማካሪ ነኝ። አሁን ላይ ደግሞ ይዘን የመጣ ነው መሀል ቦሌ ቡልቡላ ላይ የሚገኘው ስለ ሜትሮ ሪል ስቴት የምናወራ ይሆናል ማለት ነው። መልካም፣ እንደዛ ከሆነ ሜትሮ ማን ነው ከሚለውን ጀምር። እንግዲህ ሜትሮ ሪል ስቴት አሁን ላይ በሪል ስቴት ዘርፍ ነው የመጣው። ነገር ግን ላለፉት 58 ዓመታት በተለያዩ የቢዝነስ ዘርፎች ላይ የቆየ በጣም ግዙፍ ኩባንያ ነው። ለአብነትም የካንጋሮ ፎምን ማንሳት እንችላለን፣ እንዲሁም ይርጋ ኃይልን ማንሳት እንችላለን። በተጨማሪ ደግሞ ሜትሮ ቆርቆሮን ጨምሮ የተለያዩ ቢዝነሶች ላይ በትልቁ ሲሰራ የነበረ በሪል ስቴት ዘርፉ ደግሞ እኒና እንዲሁም ኖቫን ጨምሮ እዛ ቡልቡላ አካባቢ የሚገኙ ሪል ስቴቶችን ጨምሮ እየሰራ የነበረ ትልቅ የሆነ ኩባንያ ነው። አሁን ላይ ደግሞ የራሱን ሪል ስቴት በመገንባት እየሸጠ ይገኛል ማለት ነው። መልካም፣ እሺ። ብዙ የተለየ ነገር ሲወራ ሰምቻለሁና እናንተ ጋር ደንበኞቻችን ቢመጡ ምን የተለየ ነገር ሊያገኙ ይችላሉ? በጣም ደስ የሚል ጥያቄ ነው። እንግዲህ ደንበኞቻችን ከየትኛውም ቦታ እኛ ጋር ሲመጡ የሚያገኙት የተለየ ነገር ምንድነው? አንደኛ ኮምፓውንድ አፓርትመንት ነው። 60 ሺህ ካሬ ላይ ያረፈ በጣም የተንጣለለ ሰፊ ቅንጡ ኮምፓውንድ አፓርትመንት ነው። እዚህ አፓርትመንት ላይ በጋራ በጣም የሚገርም ኑሮ መኖር የሚችሉበት ነው። ከዛ በተጨማሪ ሌላው ለየት የሚያደርገን ነገር ደግሞ በፍሎር አንድ አባወራ ብቻ ነው የሚኖርባቸው። እንግዲህ አፓርትመንቶቹ አይተሻቸዋል ብዬ አስባለሁ እና አንድ ፍሎር ላይ አንድ ቤት ወይም አንድ አባወራ ብቻ ነው የሚገኝባቸው። ባለ ሁለትና ባለ ሶስት መኝታ ቤቶች ናቸው ማለት ነው። ከዛ በተጨማሪ ደግሞ ሌላው የሚለየን ነገር እንግዲህ አፓርትመንቶቹ ካየሻቸው በዙሪያቸው ያሉት ቪላ ቤቶችና ታውን ሃውሶች ናቸው። እንደ ስፋቱ ብዙ የሰው መጨናነቅ አይኖርም። ስለዚህ ቪላ ቤቶችና ታውን ሃውሶቹ ሰፊውን ድርሻ ይወስዳሉ 60 ሺህ ካሬ ላይ። ከዛ ባሻገር መሀል አካባቢ ላይ አፓርትመንቶች የሚገኙት ማለት ነው። እነዚህ አፓርትመንቶች ደግሞ ሌላው ለየት የሚያደርጋቸው G+3 እና G+4 ናቸው። እንግዲህ እነዚህ ብዙ ጊዜ ያልተለመዱ ናቸው እና G+3 G+4 ሆኖ ደግሞ ከዛ በተጨማሪ በፍሎር አንድ አባወራ ብቻ መሆናቸው ለየት ያደርገናል። ሌላው ደግሞ ለየት የሚያደርገን ነገር ደግሞ ሪልስቴቶች ብዙ ጊዜ ለማስረከብ ረጅም ጊዜ ይወስዳሉ እና እኛ ላለፉት 2 ዓመታት በ6 ወር ስናስረክብ ነበር። አሁን ላይ ደግሞ የወጡ ስቶኮቻችን በ1 ዓመት ደንበኞች የሚረከቧቸው አፓርትመንቶች ይሆናሉ ማለት እና በጣም ብዙ የሚለዩ ነገር ቢኖሩም እነዚህ በጥቂቶቹ ናቸው ማለት ነው። መልካም፣ ቅድም እንግዲህ 60 ሺህ ካሬ ላይ ነው ቤቶቹ ያረፉት ብለሃልና አብዛኛውን ሰው ሀሳብ የሚሆኑበት ይሄ ክራውድድ መኖሩ 60 ሺህ ቦታ ላይ የሚገነቡ ቤቶች መኖራቸው ምናምን ነውና ስለሱ እስኪ የተወሰነ ነገር በል። በጣም አሪፍ ጥያቄ ነው። እንግዲህ ቅድም በትንሹ ነካ አድርጌልሽ አልፌ ነበር። እንግዲህ ኮምፓውንዳችን ቅድም እንዳልነው 60 ሺህ ካሬ ላይ ያረፈ ነው። ግን 60 ሺህ ካሬ ላይ እንደማረፉ ብዙ የሰው መጨናነቅ አይኖርበትም። ያም የሆነበት ምክንያት የመጀመሪያው ነገር በዙሪያው ያሉት ቪላ ቤቶችና ታውን ሃውሶች ነው። እንግዲህ ቪላ ቤት ስንል አንድ ሰው ብቻ ነው፣ አንድ ቤተሰብ ብቻ ነው የሚኖርባቸው። ታውን ሃውስም ተመሳሳይ ናቸው። እነሱም ምናልባት ካሬያቸው ሊያንስ ይችላል፣ ግን አንድ ቤተሰብ ብቻ ነው አንድ ታውን ሃውስ ላይ የሚኖረው ማለት እና እነዚህ ሲኖራቸው መሀል ላይ በትንሹ ነው እንግዲህ አፓርትመንቶቻችን የሚገኙት። እንግዲህ አፓርትመንቶች ደግሞ ቅድም እንዳለው እንግዲህ ብዙ ፍሎር አይበዛም። ፍሎሮቹ 4 ፍሎር ብቻ ናቸው። G+3 እና G+4 ስለሆኑ በጣም ትንሽ ጥቂት ውስን ቤቶች ናቸው ያሉት እና እነዚህ ደግሞ በፍሎር አንድ አባወራ ብቻ ናቸውና ምንም አይነት የሰው መጨናነቅ ክራውድ ሊኖር አይችልም ማለት ነው። መልካም፣ እሺ። እስኪ ከሱ ደግሞ ወጣ ብለን በዙሪያው ስለሚኖራቸውና እዛው ግቢ ውስጥ ደንበኞቹ ስለሚያገኟቸው አሚኒቲዎች በትንሹ ንገረን። አሪፍ ጥያቄ ነው። እንግዲህ ቡልቡላን ከስሟ ተነስተን ስናነሳ እንግዲህ ቡልቡላ አሁን ላይ በጣም በፍጥነት ያደጉ ካሉ የከተማችን አካባቢዎች አንዷ ናት። እንግዲህ ብዙ ሰዎችን ለኑሮ ከሚመርጡ አሰፋር ቡልቡላ አንዷ ናት ማለት እንችላለን። እዛ ቦታ ላይ ስንገኝ ነው እንግዲህ ቡልቡላ ላይ ትልልቅ መንግስታዊ ተቋማቶችን፣ ትምህርት ቤቶችን፣ የሃይማኖት ቦታዎችን ጨምሮ በቅርብ ርቀት ላይ ማግኘት እንችላለን። እንዲሁም ደግሞ እንግዲህ በከተማችን እንግዲህ እዛ አካባቢ በጣም ትልቅ ፓርክ አለ። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁና ቡልቡላ ፓርክ አለ። እሱም በጣም በቅርብ ርቀት ላይ ማግኘት የሚችልበት በጣም ወሳኝ ቦታ እንግዲህ ሪፌንቲ አካባቢ ነው ኮምፓውንድ አፓርትመንታችን የሚገኘው ማለት ነው። ከዛ ባሻገር ደግሞ እንግዲህ ግቢ ውስጥ ዋና አፓርትመንታችን ውስጥ የሚገኙ አሚኒቲዎችን ስናነሳ የልጆች መጫወታን ጨምሮ ፉትሳሎችን ማለት ነው፣ እንዲሁም የከርሰ ምድር ውሃ፣ እንዲሁም ነዋሪዎች በተለያየ ጊዜ ወጥተው የራሳቸውን ፕሮግራም ቢያዘጋጁ ግቢው አላቸው፣ በዛ ግቢ ማዘጋጀት የሚችሉበት ቅንጡ አፓርትመንት ነው ማለት ነው። እነዚህ ከብዙዎቹ በጥቂቶቹ ናቸው ማለት ነው። ስለ ብዙዎቹ አወራን። እስኪ አሁን ደግሞ ጠለቅ ብለን ስለ ቤቶቹ እናወራ። ባለ ስንት ካሬ ናቸው? እንዲሁም ደግሞ መኝታ ቤቶችንና ስለ ዋጋቸው ጭምር በትንሹ አስረዳ። ወሳኝ ቦታ ደርሰናል ብዬ አስባለሁ። እንግዲህ ባለ 2 መኝታና ባለ 3 መኝታ ቤቶች ናቸው። ቅድም እንዳልነው ባለ 2 መኝታ ከዚህ በፊት በ170
በ107 ካሬ እና ባለ 3 መኝታ ደግሞ በ130 ካሬ ነበር ስንሸጥ የነበረው። አሁን ላይ ደግሞ ካሬዎችን ከፍ አድርገን ባለ 2 መኝታ በ110 ካሬ፣ ባለ 3 መኝታ ደግሞ በ130 ካሬ ነው እየሸጥን ያለ ነው ማለት ነው። መልካም እሺ፣ እንደዛ ከሆነ ዋጋቸውንና አከፋፈላቸውን ንገረን። በጣም አሪፍ ጥያቄ ነው። እንግዲህ ሜትሮ ሪል ስቴት እያስገነባ የሚገኘው ሪል ስቴት ከዚህ በፊት ቅድም እንዳልኩሽ በ2 ዓመታት ውስጥ ሁሉም እንግዲህ በአብዛኛው ነዋሪዎችን ገብቶ የኖሩበት ይገኛሉ። ቤታቸውን ተረክበው በ6 ወር ነበር ከዚህ የምናስረክበው። አሁን ላይ ደግሞ ከዚህ በሰሚ ነበር፣ አሁን ላይ ደግሞ በፉሊ ፊኒሽ ጥንቅቅ አድርገን ነው ለደንበኞች እያስረከብን የምንገኘው። እነዚህን ቤቶች በአንድ ዓመት ነው የምናስረክባቸው። ቅድም እንዳልኩሽ ባለ 2 መኝታ እና ባለ 3 መኝታ ማለት ነው። ባለ 2 መኝታ በ4.4 ሚሊዮን ብር ቅድመ ክፍያ በ30% ቅድመ ክፍያ፣ ባለ 3 መኝታ ደግሞ በ4.9 ሚሊዮን በ30% ቅድመ ክፍያ ቤታቸውን እየከፈሉ በአንድ ዓመት ውስጥ መረከብ ይችላሉ። እንግዲህ እነዚህም ቤቶች ቅድም እንዳልኩሽ ፉሊ ፊኒሽድ ናቸው። ጥንቅቅ አድርገን ለደንበኞች በአንድ ዓመት ጊዜ ውስጥ የምናስረክባቸው ይሆናል ማለት ነው። መልካም። አብዛኛውን ጊዜ ከደንበኞች የሚሆን ከቤት ገዢዎች ብዙ ጊዜ የሚነሳ ጥያቄ አለ፣ የዴሊቨሪ ታይም መጉላላት። እናንተ ጋር ይሄን በምን ትቀርቡታል? የዴሊቨሪ ጊዜው እኛ ደንበኞቻችን ወይም ደግሞ ገብተው እየኖሩ ያሉ ደንበኞቻችን ምስክር ይሆናል። ምክንያቱም ቤታቸውን ባልንበት በተዋዋልንበት ጊዜ ነው ያስረከብናቸው። በ6 ወር የተባሉት 6 ወር ጊዜ ውስጥ ተረክበው ቤታቸውን እየኖሩበት ይገኛሉ። ምክንያቱም እኛ ምንም አይነት የፋይናንሻል ችግር የለበትም። እንግዲህ ብዙ ጊዜ ሪል ስቴቶች ሊያቆዩ የሚችሉት በገንዘብ ችግር፣ በዚህ በፋይናንሻል ችግር ሊሆን ይችላል እና እኛ ሪል ስቴት ደግሞ ያን ችግር ስለሌለበት ቀጥታ የሚገነባው በራሱ ገንዘብ። ምናልባት ካየሻቸው አፓርትመንቶቹ በአብዛኛው የተጀመሩና 70% 75% የደረሱ አፓርትመንቶች ናቸው። እዚህ ጋር የደረሱት ምንም አይነት የደንበኞች ገንዘብ ሳይገባበት ሳይቀላቀልበት ነው። ስለዚህ አሁን ላይ ደግሞ ደንበኞች ቤታቸውን ከገዙ በኋላ ቶሎ ስለመጠናቀቁ ምንም አይነት ጥርጥር አይኖረውም ማለት ነው። መልካም። ያው እችኛዋ ትንሽ እኔንም ስባኛለች። 70% እና 75% ላይ የደረሱ ቤቶችን ነው የሚሸጡት። ያ ማለት የሚከፍሉት 70% እና 75% ነው ወይስ? አይደለም በጭራሽ። እንግዲህ በጣም አሪፍ ጥያቄ ነው የጠየቅሽው። ለደንበኞቻችን የበለጠ ግልጽ እንዲሆንላቸው እንግዲህ እነዚህ ቤቶች 75-70% ደርሷል ግንባታቸው ስንል በራሱ በካምፓኒው ያደረሳቸውን። አሁን ላይ ግን ቤታቸውን ሲገዙ ግን 30% በመክፈል 30% ጀምሮ በመክፈል 70% መክፈል ይችላሉ፣ 100% መክፈል ይችላሉ። ነገር ግን አሁን ላይ ግን ካምፓኒው ዝቅተኛ ያስቀመጠው ቅድመ ክፍያ 30% ነው። 30% ከፍለው ግን በአንድ ዓመት ጊዜ ውስጥ ቀስ ብሎ ክፍያቸውን እየጨረሱ ቤታቸውን ጥንቅቅ አድርገን እናስረክባቸዋለን ማለት ነው። መልካም። ስለነበረን ቆይታ ከልብ አመሰግናለሁ። ተጨማሪ የምትለን ነገር ካለ እንስማና ፕሮግራማችንን በዚህ እንዝጋ። እሺ፣ በጣም አመሰግናለሁ። እንግዲህ በመጨረሻ ምላችሁ የሚችለው ነገር ይህን ኮምፓውንድ አፓርትመንት መግዛት መጎብኘት አሊያም የግላችሁ ማድረግ የምትፈልጉ ደንበኞች ካላችሁ ስልክ ቁጥራችን ስክሪን ላይ ከስር ይገኛል። እየደወላችሁ እኔና ሙሉጂን ኮንታክት ማድረግ ትችላላችሁ። በጣም አሪፍ ቆይታ ነበረን። አመሰግናለሁ። እኛም እናመሰግናለን።